ውድ ቤቴ ነገም ለውጥ የለውም። እናንተ እንድታስተላልፉልኝ የምፈልገው ቢያንስ እስኪ የወሰዱትን እጁን የተቆረጠው አካሉን ይመልሱልን። ጋሻ ኃይሉ ማለት ማንም ያውቀዋል፣ የዋህ ነው፣ የሁሉም አባት ነው። ምንም ነገር በሱ ምንም ያደርገው ነገር የለም። ጋሻ ኃይሉ አሻም ሲሉት አሻም ልጆቼ ነው። እኛ ከክፉን ያወጣናቸው ነው ያረዱን። አባቴን ያረዱት በአካል እንኳን በርጅና ማለት ነው ታሞ እንደዛ በአካል እንኳን ብንቀብረው ደስ ይለን ነበር። ግን ጭንቅላቱና እጁን አልቀበርነውም፣ ጨዋራውን አላገኘነውም። ወገኖች እዚህ ምንድነው የሚባለው? ይሄ ሰው በሰው ልጅ በሽማግሌ ይጨከናል? ምንም በማያውቀው እሱ በሚዲያም አይታችሁ ሊሆን ይችላል። ሲያን ሽማግሌ ትንሽ ነካ ቢያደርጉት እኮ ይሞታል። ገፋ አድርገው ቢተውትስ ምን አደረገ? አንገቱ ይቆረጣል። ሽማግሌ ይሄ እኮ እንዳለ ጨፍጨፍ ነው ያደረጉት። የለም ከኋላ እኮ የሆነ ስር ነገር ነው ያዘችው። ሾፌሩና ወንድሜ ሌላውን አካል ሲዝቆ ጭንቅላቱ ሊቆረጥብኝ እቺን ደግፌ ነው መኪና ላይ ያወጣሁት። እጁን ፈልጌ አጣሁት። አብሬ ቀብራለሁ ብዬ ማለት ነው። ዘመዶች ምንድነው የሚባለው?